በዚህ ልክ እየቀናሽ ከምትቃጣይ ነገሮችሽን አስተካክለሽ አሁንም መመለስ ትችያለሽ። ጊዜሽ አልረፈደም። ገባሽ? እኔ እንዳንተ አይነቱ ከኔ ክብር ጋር ከማይመጥን ሰው ጋር ከዚህ በኋላ አብሬ መቀጠል አልፈልግም። ማስተካከል እናንተን ማለት ትችያለሽ። በዚህ ልክ ከምትንጨረጨሪ በዚህ ልክ እኔ የሆነ ነገር ባደረኩ ቁጥር ከሚደብርሽ ነገር አስተካክለሽ ወደ ቦታው መመለስ ትችያለሽ። እንዴት ነው የምታየው? ይሄ እኮ በጣም የሚያኮራ ነገር እኮ አይደለም እየሰራ ያለው። እንዴት ነው እየኮራህ እየተናገርኩ ያለው? ነገር አላደረኩኝም። ያሳፍርም ነገር አላረኩም። ገባሽ? ስለዚህ አሁንም ቢሆን ጊዜሽን ተጠቀሚበት። ባይሆን ማለት ነው እየረፈደብሽ ነው። ከሚረፍድብሽ ቶሎ ነገርሽን አስተካክለሽ ቦታ ወጣሽ ይሻልሻል። ምናልባት ይሄ ይሆናል አላለ ከኔ ጋር መፎካከርሽ ምናምን ለነገ ህይወትሽ ዋስትና አይሆንሽም። ይኸውልህ እኔ ካንተ ጋር ምንም አይነት ፉክክር የለኝም። በመጀመሪያ ደረጃ ገባ? የምታዳምጠኝና የምትሰማ ከሆነ በጣም ቀላል ነው። ማንበብ አትችልም ማለት ትችላለህ አይደል? እሱንም እንዳልተማርኩ እኮ ነገርሽኝ እኮ። ከተማርክ እስቲ እንደተማርክም በደንብ አንብቤው ተረድቼው ፈረምኩላትና አንተም ጥሩ እንዲሆን ራሴን ነፃ ወጣሁኝ ብለህ ለማውራት ጥሩ ነው እኮ ከራታቸው እኔንም የሚያበቃ ነገር አለ። ከዚህ በኋላ እኔም በቃ ራሴን ነፃ ማውጣት ፈልጋለሁ። ገባክ? እዚህ ወረቀት ላይ ፈርምልኝና ምንድነው እሱ ወረቀት አንብበው የማላውቀውን ወረቀት ላይ አልፈርምም። ምንድነው ማጠቀም? አንበባችሁም አልተማርክም? ተምራን አይደለ? አንብበውና ፈርምልኝ ግዴታ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ። እሱም ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣው እኮ። እኔ በድጋሚ ምንም ወረቀት ላይ የምፈርምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ ያመጣሽ እዚህ ወረቀት ላይ ፈርም፣ እዚህ ወረቀት ላይ ሆነና ምንድነው ያበቃው? ስላላበቃ እኮ ነው ተመልሼ የመጣሁት። ቢያበቃ ማኖር ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ የጠራሽኝ ልጅ ወዴት ነው የምትሄደው? ወደ ፈለኩበት። እኔ ራሴን ነፃ ማውጣት ፈልጋለሁ። አትሰማኝም? በቃኝ። ካንተ ጋር ያለኝ ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ገባ? ሌላ ወይ ከሰሽኝ ወይንም የሆነ ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ገባሽ? አልፈርምም። እሺ አብርሽ፣ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይሁን ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው። አታስመስል። ወረቀቱን አምጪው። ይሄው በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ። አሁንም ቢሆን ስለ ወረቀት ምናምን ልንገርሽ፣ ስለ ወረቀት ምናምን ነገር ልትጨቀጭኝ ከሆነ ከዚህ በኋላ እንዳትጠሪኝ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ፣ ተይኝ በቃ እኮ። ይሄ ለኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። እንዴ የራሴን ላይፍ ስኖር ስረጋጋ ደስተኛ ስሆን በዚህ ልክ የሚያንጨረጭርሽ ከሆነ ማን እኔ ትችሻለሁ። ገባሽ? እኔ ነኝ ቀድሜ ተውኩ። በነገር ላይ አስታውስ፣ እኔ ነኝ ቀድሜ ተውኩ እንድትፈርም። እኔ ደግሞ መተው በህጋዊ መንገድ ነው።